አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ክርስቲያን ወገኖችም ሰላም ብያለሁ። በያላችሁ በሰላማችሁ የብዛ። እንዴት ናቸው? ደህና ናችሁ? ኢድ እንዴት ነበረ? ከኔ ጋር አልሐምዱሊላህ አሪፍ ነው ማለት ነው። እና እንዴት ነው ኢድ በሰው ቤት በሰው ሀገር ስንት ኢድ አሳልፋችሁ? እኔ እውነት ተቆጥሮ አያልቅም ብዬ ነው የማስበው። እና እንዴት ነበረ ሄዱ? እኔ ጋ ማለት በጣም እንትን የሚለው እኔ ኢድ እንዴ እኔ ማነው የሚከፋው? ማለት በጣም ነው ኢድ ሲደርስ በተለይ እኔ በቃ እናትና አባቴ በጣም ነው የሚናፍቁኝ። ቤተሰቦቼ በጣም ነው የሚናፍቁኝ። ከእነሱ ጋር የማሳልፍበት ጊዜ በጣም ነው የሚናፍቀኝ። እናንተስ? እኔ ምን ያህል አመት ሆናቸው ኢድን ከቤተሰቦቻቸውን ተለይታችሁ ስታከብሩ? እኔ ማለት የኔ ኢትዮጵያ ብዙም እንትን እንደዚህ እንትን የለኝም፣ ብዙ ትውስታ የለኝም። እኔ ኢድ አከባበር ምናምን ታውቃላችሁ፣ ድሮ የመጣን ልጆች አሁን ነው ትንሽ እንትን የተሻሻለው ማለት ነው። በተለይ ገጠር ልጆች ስትሆኑ ጠዋት ተነስተው ምናምን እኔ እንደዛ አይነቱ ነው እንጂ ብዙ እንዴት በጣም ደስተኛ ማለት ደስተኛ ቤተሰቦቻችን በህፃንነታችን ነው። ቤተሰቦቻችን ጋር ስላለን ደስተኛ ነን። ግን ያለን ማለት አሁን እንዲያሁኑ ስላልበሳል ብዙም እንትን የለንም ማለት በቤተሰብ ኃላፊነት ነው ያለነው። ታውቃላችሁ ጭንቀት ምናምን የለብንም። ምንም እንትን የለብንም እና እኔ ብዙም እንትን አይደለም። ግን በሰው ሀገር ስትሆኑ እራሳቸውን ኃላፊነታቸውን ወስዳቸው ያኔ የምትወስኑት ራሳችሁ ናችሁ። ምን የምታረጉት? እኔ ቤት ይዤ ምናምን የምመኘው ቤት ይዤ ራሴ ቤት ተሟልቶልኝ ያኔ በጣም ሀብታም መሆን አልፈልግም። በጣም ማለቴ በጣም ሀብታም ሆነው ካለ ሀገር እንትን ካላሉ ምንም እንትን የለውም። እኔ ልጆቼን ስወልድ የማስተምርበት፣ እኔ የተመጣጠነ ምግብ የማገኝበት፣ ልብስ የማገኝበት ምናምን ነው እንጂ እንደዚህ የተትረፈረፈ ገንዘብ ምናምን እኔ ብዙ ቤት ከተሟላልኝ ብዙ እንትን አልልም። ግን በቃ ተስፋ አለኝ አንድ ቀን ማለት ነው ከቤቴ እኔ እንደማሳያችሁ ተስፋ አለኝ። እና ሁላችሁም ያሳካልሽ በሉኝ እና ሁላችሁንም አላህ ያሳካልን። ወላሂ በሰው ሀገር ከባድ ነው። ድካሙን ታውቁታላችሁ። ምንም ልነግራችሁ አልችልም ማለት ነው። ድካሙን እንቅልፍ ማጣቱን በተለይ ኢድ ላይ አረብ ሀገር ያሉ ልጆች እውነት የኔ በነገራችን ላይ የማይሰራበት ቤት አለ ሰው የኔ እንደዚህ እረፍት የሆኑ ልጆች ይኖራሉ። በኢድ ቀን የማይሰራበት ቤት አለ። ግን እኛ ቤት ወይኔ የኔ ተቀላችሁ ጓደኛ አለኝ። ግን በቃ እሷም እኔም እውነት የኔ ፊታችን እሷን በተለይ ስንታላይ እሷ ፊቷን ስትታጠብ እንቅልፉ ማለት ነው። ታውቃላችሁ የኢድ ቀን እንቅልፍና ራብ የሚያውቀው ያውቀዋል። እንቅልፍና ራብ በጣም ነው የኢድ ሰዓት ወላሂ የደስታቸው ሰዓት ምናምን ሆኖ እነሱ እኔ አረቦቹ እንትን ይላል የኔ ታውቃላችሁ ሀላዋውን ይሄ ማዕሙሉን ምናምን ቀሃውም ቡናውም ምናምን ስለሚበሉ ብዙ አይረባቸውም። ግን ሰራተኛዎቹ ምስኪን ነፈር ኩሽና ለኩሽና ይሄን አድርጊው፣ ይሄ ፈሰሰ፣ ይሄ ወልውሊው፣ የቡናውን ስኒ መጣ፣ የሻይ ብርጭቆ መጣ። በቃ
እንዲሁ እዚህ ሽንት ቤት እንትን አለ፣ ሰው ገባበት፣ ልጆቹን አቆሸሹ፣ ደፉ። ምን ልበላችሁ ብቻ አልሐምዱሊላህ ረቢል ዓለሚን አለፈ ማለት ነው። ለኢዲት ሲሆን በጣም እኔ እንትን አሉ ግን ኢጃዛ ብዙ ሂጅ አላውቅም። ኢድ አካባቢ ማለት ነው። ኢድ ላይ ሂጅ አላውቅም ኢጃዛ። እዛ አረብ ቤት ነው የማሳልፈው አብዛኛውን። እዚህ ሀገር ብዙ ስራ ቦታ ነው የማሳልፈው፣ ግን ቢሆንም አንዳንድ ቤት ሱቅ ቢያ ነው። ጠዋት ስንት ሰዓት የተነሳ ነው? ማታ ስንት ሰዓት ነው የተኛ ነው? እኔ በማግስቱ በለት ያው እንግዲህ ያልተቀየረውን ጊዜ እንግዲያ ከእንትን በኋላ እኔ ሳውዲ ላይ ያለሁት ከ12 ሰዓት በኋላ ነው የሚመጡት እንግዶቹ እና እስከ 10 ሰዓት ተኙ። የምኪን ከዙር በኋላ ነው የሚመጡት ምናምን ተባልን ማለት ነው። እና ተኛ ነው ሌሊት 4 ሰዓት። እኔ ቅድሜ ነው የተኛው ከሷ ጓደኛዬ ግን 4 ሰዓት ነው የተኛችው። እኔ በጣም ራሴን አሞኝ ነበረ እና ተኛን ማለት ነው። ስንተኛ ጠዋት ስንት ሰዓት ቢቀሰቅስም ጥሩ ነው? ሰባት ሰዓት ተነሱ። ምንድን ነው እስከ 10 ሰዓት ተኛ አልተባልንም እንዴ? እንግዲህ አሁን ይመጣል፣ እንግዲህ ይመጣል። ኻስ ቤቱን እንትን በሉ እኔ ሀላዋው ምናምን ይሄን ፊንጃሉ ምናምን አልተደረደረም ነበርና እንግዲህ አሁን ነው የሚመጣው፣ አሁን ነው እንትን ማለት ያለባችሁ ብለው ቁጭ እውነት አይናችንን እየዲያጥን ተነስተን ወደ ስራ ገባን ማለት ነው። እና በጣም ነበር እውነት በጣም ነበር የምናሳዝነው። እኔ በተለይ በጣም ነው አልችልም ማለት እንዴት እንትን ነገር ብዙ አልችልም እኔ ማለት ነው። እሷ የምትሻል ይመስለኛል። እኔ በእንቅልፌ ብዙ አልደራደርም። እሷ ደግሞ እንቅልፍ ጓደኛዬ ደግሞ እንቅልፍ እንትን ብተኛም የኔ ውስጧ እንትን ይላል እንጂ ብዙ እንቅልፍ የሚወስዳት አይመስለኝም። አብዛኛውን ጊዜ እኔ ነኝ ቶሎ እንቅልፍ እንትን የሚለኝ ማለት ነው። በእንቅልፌ በምግቤ እናቴ አደራ ብላኛለች እና አልደራደርም ማለት ነው። እና እንዲዛ ስለሆነ ኻላስ ተነስተን እንትን አልን። ተነስተን ወደ ስራ እንገባን ማለት ነው። እሷ ቁርስ ምናምን ሰራች። ቁርስ በሉ እነሱ። ሰራተኛ የለም ሀታ እንትን ያሉትን ራሱ የለም። እኛም ብዙም አያስቡንም ታውቃላችሁ። አንዳንድ እንትኖች የኔ ሰዎቻቸው መጥፎ የሚባሉ አይደሉም፣ ግን ታውቃላችሁ እነሱ ብዙ ያኔ ለራሳቸው እንትን ነው እንጂ ራሳቸው ነው የሚወዱት። እኔ ራሳቸው እንትን ሲሉ ራሳቸውን ሲሉ ነው እንጂ እንዴት ብዙ ነኝ ቼክ አያደርጉንም። አብዛኛው አረቦቹ ታውቃላችሁ ራስ ወዳድ ናቸው። ይወዱናል ራሱ ብትሉ እስከ ሰራችሁላችሁ ድረስ ነው። አንድ ጊዜ ታመመን ወይ የሆነ ነገር እንትን ካልን ከራስ ዞር ብሎ አያዩንም ማለት ነው። እኔ ራሴን በጣም አሞኝ ማታ ራሴን አሞኝ ምናምን ገና ስራው ሳይሰራ እንዴት ራስሽን አመመሽ? እንዴት ገና ስራው እኔ እንዲህ ብለን ገና ስራውን አልጀመርንም። ያ ረቢ ምናምን ትለኛለች እንትን ሴትየዋ ማለት ነው። እና የኛ ብዙም ቼክ አያደርጉንም። ታመምንም አልታመምንም ዝም ብለው ስራ ብቻ ስሩ ይላሉ እንጂ ምንም ይሄን ያክል ብዙ እንትን አይሉም ማለት ነው። እና በጣም ኢዱ እውነት በስራ ነው ያሳለፍነው። እንቅልፍ አጥተን
ታውቃላችሁ ደግሞ ስራ ሳይጨርሱ ራሱ ተኙ ምናምን አሉ እና 10 ሊቀረብ አካባቢ ማለት ነው። 3 ሰዓት ላይ ግን ታውቃላችሁ እኛ አብዛኛው ስራው እንዲህ ዝርክርክ ብሎ ራሱ ስንተኛ በጣም ነው የሚከብደን እና ዝም ብለን ስራችንን እየሰራን ቆየን። ማታ ያው በዛው በሰዓታችን 1 ሰዓት ላይ ገብተን ተኛ ማለት ነው። እና የኢድ ውሏችሁ ኢድ ላይ እንዴት ነው ገጠመኛችሁ? ኢድ ላይ እውነት እኔ አብዛኛው ቤት የሚያጋጥመኝ ምግብ ላላበት ነው። ኢድ ላይ በአማን ቀን ራሱ ቢኖር ኢድ ላይ አይኖርም። ለምን እንደው አላውቅም። ኢድ ሲሆን ሀውስ አይሰሩም። እንዲያው የኔ አሁን እናታቸው ቤት የሚሄዱ ከሆነ የእናት ቤት ካልሆነ የልጅ ቤት ከሆነ ኢድ ጠርግ ብሎ ይሄዳሉ። እናታችሁ ቤት የኔ ታውቃላችሁ ይዞራሉ። ሰራተኛ የለም ምግብ እና ማነው እንደዚህ የሚያጋጥመው? ምግብ ኢድ እንዴት ነው? ምግብ አለ እናንተ ጋር ወይስ ምግብ የለም? እና አበረታቱኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እኔ ሰብስክራይብ ላይክ ሼር የምታደርጉ ሰዎች ሁላችሁንም በጣም አመሰግናለሁ። ክርስቲያን ወገኖችም ሙስሊሞቹም ሁላችሁንም በጣም ነው የማመሰግነው። እየመጣችሁ ላይ በላይ የምታበረታቱኝ ቪዲዮውን አይታችሁ ላይክ የምታደርጉኝ ኮሜንት የምጽፉልኝ ሁላችሁንም አመሰግናለሁ። በያላችሁበት አላህ ይጠብቅልኝ። አብሽሩ እና በሌላ ቪዲዮ ተመልሼ እመጣለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።